በአንበሳ ወተት የሚዘጋጅ ቃጠሎ አሳያችኋለሁ። የአንበሳ ወተት ምን እንደሆነ የምታውቁ ካላችሁ አስተያየት መጻፊያው ላይ እስከዛ ጻፉልን። አስቀድማችሁ የተነጠረ ለጋ ቂቤ ታቀልጣላችሁ። ቂቤውን ጨምሮ የተለያዩ የመለኛን የምግብ ግብአቶች ማዘዝ ለምትፈልጉ እንደተለመደው የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። ቂቤውን በቆንጆ መልኩ ካቀለጣችሁ በኋላ የሚጥሚጣ ቃሪያ ከነፍሬው፣ ነጭ ሽንኩርትና ቀይ ሽንኩርት አድቅቃችሁ ትከትፋላችሁ። በመቀጠል ቀይ የበሬ የሽንጥ ስጋ ድቅቅ አርጋችሁ ትከትፋላችሁ። ስትከትፉ ነጭ ስጋውን ማውጣት እንዳዘነጉ። አሁን አድቅቃችሁ ያዘጋጃችሁት ስጋ ላይ የሚጥሚጣ ቃሪያ፣ ነጭ ሽንኩርትና ቀይ ሽንኩርቱን ከላይ ጨምራችሁ በቢላ በሚገባ ቀላቅላችሁ የምትፈልጉትን ያህል ጨው ከላይ ትጨምራላችሁ። ጨው በተጨማሪ የበለጠ ቃጠል እንዲያረግ የመለኛን ሚጥሚጣ ከላይ ትነሰነሳላችሁ። ያነሰው ነገር ካለ እየቀመሳችሁ ትጨምሩና በቢላ መቀላቀላችሁን ትቀጥላላችሁ። አሁን የአንበሳ ወተታችንን እንጨምራለን። የአንበሳ ወተት ያልኳችሁ ያበሻ አረቄ ነው። አረቄው ለዛሬው ቃጠሎ ምግብ ልዩ የሆነ ጣዕም ስለሚሰጠው አረቄውን ብትጨምሩበት እመክራችኋለሁ። ነገር ግን አለመጨመርም ትችላላችሁ። የአንበሳ ወተቱን ከላይ ከጨመራችሁ በኋላ በቢላ በሚገባ ትቀላቀሉታላችሁ። ቃጠሎ በሚገባ ከተቀላቀለ በኋላ ይህንን ይመስላል። አሁን ደግሞ አሳምረን እናቀርባለን። ስሉ ላይ በምትመለከቱት መሰረት ዘርዘር አርጋችሁ ካቀረባችሁ በኋላ ከላይ አቅልጣችሁ ያዘጋጃችሁትን ቂቤ ተፈሱበታላችሁ። ቃጠሎ ጋር እንደ ማባያ እንዲሆናችሁ ሚጥሚጣና ጥሬ ስጋ ከረሜላ ከትፋችሁ ማቅረብ ትችላላችሁ። ይህ ቃጠሎ ለዛሬ ጾም ፍቺ ቆንጆ አማራጭ እንደሚሆናችሁ ተስፋ እናደርጋለን። እናመሰግናለን። በዛሬው የመለኛ ቪዲዮ